ያ ሁሉ ነገር ይመለከት ነበር ማለት ነው። ልብስ ሳትለብስም በቃ በራቁት የወጣ ጊዜ ያን አይቶ ነበር ማለት ነው። ጭራሽ መኝታ ቤት መጥቶ እኔ እንደተኛው ያቅ ነበር ማለት ነው። እሺ ቆይ ፊት ለፊቱ እንደዛ ስንሆንስ? ቆይ ግን ያን ሁሉ ነገር ካየ እንዴት አስችሎ ዝም ይል ይቻለ? እኔ ምን አውቃለሁ? አሁን ዋናው ነገር ድርጅቱ ያንተ አይደለም ማለት እኮ ነው። ወይ ቅሌት ምንድነው እሺ መሆኑ? ከዚህ በኋላ ምንድነው የሚውጠኝ? ቤቱን ማዳን፣ እሱ ላይም ደግሞ ሌላ ማጭበርበር እንዳይሰራ እንጂ። አቤት ውርደት! አሁን ቆይ ምን አይነት ህይወት ነው የምኖረው? ያኔ እንደዛ 1000 ብር ቆጥሬ ዞረውርለት በአይኑ አይቶ ነበር ማለት ነው። ወይ ቅሌት! ወይ አንተም ብሎ ሰጪ በስርዓት ስራህን ብትሰራ ኖሮ ይሄን ያን የምታገኘው ገንዘብ ታሪክን ቀይሮልህ ነበር ማለት። እንዴ እየተቀየርሽብኝ ነው እንጂ። ወይኔ ቤቲ፣ ምርጫዬን ማስተካከል ነበረብኝ። አቤት። ወይ ለኔ ያሉንክ ወይ ለራስህ ካሉንክ እንዲሁ ስትጎር ከተሰቀልክበት ላይ ቁልቁል ተፈጠፈጥክ። አሰቃቀልን ብታስተካክለው አወዳደቅ እንደዚህ አይከፋም ነበር። ምን ነው በጣም ተዝናናሽ? ያንቺም ጉድ እኮ ገና አልታወቀም እንዴ? የምን ጉድ? በደንብ ሲሚ አጉል ከማውራትሽ በፊት ያንቺንም ቤት በደንብ ቼክ ብታረጊው ጥሩ ነው። ምንም ቢሆን እኮ ነው ሚስቱ ነኝ። ኮቴም የለህም እንዴ ስትገባ? አልሰማሁም እኮ። ቢሮ ሄጄ ነበር። ምን ልታደርግ? እውነቱን ለማረጋገጥ። እንዴ የምን እውነት? ስንቴ ነው የምታረጋግጠው? ጥበቆቹ ግባ ብለው ነበር፣ ግን ባልገባ ይሻለኝ ነበር። ማለትማ ሰራተኞቹ በጠቅላላ ሳቆብኝ፣ አፌዙብኝ። ጆሲ እግሩን አጣምሮ ቢሮ ወንበር ላይ ውጣ። እንዴ አንተ ቢሮ? አዎ የኔ ቢሮ፣ ማለቴ የእሱ ቢሮ። እሺ እና ምን አልከው? ያውላ ሰው እያፌዘብኝ ምን ብዬ አወራለሁ? ለማንኛውም ለእኔም ከዚህ በኋላ አታስፈልገኝም። አንቺ ደግሞ ምንድነው የምትይው? እኔ እኮ ፍቅረኛሽ ነኝ። ግን እኮ ምንም የለም፣ ተስፋ እንኳን የለም። ተስፋም ቢኖርም አይደለምና እኔን ራስን እንኳን መቀየር አትችልም። እና ምንም የለውም ልሽ ልትተይ ነው? እንደምተው እኮ ድሮ እኮ ነው የነገርኩህ። አንተ ግን ለራስ እንኳን አንዳንድ ነገር እንኳን ማትረፍ አልቻልክም። እባክሽ እንዳይነቀልት። ስለ ቀጣይ ምን ህይወታችን ብናወራ ይሻል? ትሰማኛለህ? እኔ ካንተ ጋር የምቀጥለው ምንም ነገር የለኝም። አሁን ፕሊስ እባክህ ከቤት ይወጣል። ምን ይወጣልኝ። አንቺ አምሻ እንዴ? ምንድነው እየተናገርሽ ያለሽ? እኔ ውጣ። አልሰማኝም እንዴ? አያመኝም አልኩህ እኮ ውጣልኝ። ጁስዬ የኔ ባል ተረ አንቺ ፈሪ እንጂ ምንድነው ለዚህ ነው? ብታይ ቤት ውስጥ እኔ እናንተ ብቻ የምንሆንበትን ጊዜ በጣም በጉጉት ነበር ስጠባበቅ የነበረው። የቱ ቤታችን? የቱ ነው የኔ አንቺ ቤት?
ያው ታውቃለህ ሰሞኑን እኮ ትንሽ ሰይጣን አሳስቶኝ አንቺ ሰይጣን ራሱ እኮ እንዳንቺ እንዲህ የደነደነ ልብ ያለው አይመስለኝም። አንቺ ሰይጣን ራሱ የምታስችው ይመስለኛል። እሺ እኔ አባት፣ እሺ እኔ ጌታ፣ የፈለግከውን ነገር ቅጣኝ። እሺ ልብስሽ ይኸውልሽ፣ ልብስሽን ያዥና ይቅርታ፣ እኔ ጥቁር ነገር አልወድም፣ ጨለማ አልወድም። ከለሩን ቀየርኩሽ ለምጫ በጥቁር ነበር ለቀባል። የቀረውን ኮተትሽን ሲመችሽ የሆነ ቀን እና ይዘንጂ ወይ በራስ አስቀምጥሽ። የኔ አባት ከቤት የት ሄዳለሁኝ? ወዴት ልሂድ? ከየትኛው ቤትሽ ነው? ቤቴ አትበይኝ አንቺ። ነገርኩሽ እኮ ይሄ ቤት በእኔ ላብ የተገነባ ቤት ነው። ወጣትነቴን ልጅነቴን አንገቴን ደፍቼ መከራዬን በልቼ ሰርቼ ለፍቼ ጥሬ በዝሙት አይደለም ያገኘሁት፣ በላብ በስራ ነው፣ በድካም ነው። ይሄ ቤት የኔ ነው። ጆሲ አሁን እኮ ሚስት ነኝ የኔ ጌታ። ሚስትነትሽ ለእኔ አይደለም ለዮናስ ህጉም ይፈቅድልኛል እንድፈታሽ። እኔ እንዳንቺም እንደሱም መጥፎ ስላልሆንኩ እንጂ ሁለታችሁም እስር ቤት ነበር መገኛችሁ የነበረው። ገብቶሻል? አይገባሽም ለነገሩ። አንቺ ጨለማ ነሽ። ወይ ጆሲ ወይ እባክህ በፍጹም አታድርጉ። እኔ እኮ ግን ግራ የገባኝ ምን እንደው ታውቂያለሽ? እንዴት ነው የወደድኩሽ? እንዴት ነው እኔ አንቺን የወደድኩት? እኔ ነኝ አንቺን ያ ሁሉ ህዝብ በተሰበሰበበት ቦታ ላይ ተንበርክኬ ቀለበት ላደርግልሽ አግቢኝ ብዬ ስጠይቅሽ የነበረው እኔ ነኝ አንቺን። አንቺ ውጪልኝ፣ ውጪ! ሌላ ነገር ውስጥ እንዳትከችኝ። ዝም በይ! እኔ ሴት ነው ያሳደገኝ፣ የእናቴ ልጅ ነኝ። ውጪ! ሂጂ ያዥና ልጅሽን ሂጂ። አንቺ መልክሽ ቀልቶ ልብሽ እንዲህ የጨለመው አንቺ ምን አይነት ክፉ ሰው ነሽ ግን? እንዴ ሰው ልጅ እንደዚህ ይጨክናል እንዴ? አይጆሲ ባይገርምህ ሚስትህ አስታርቂኝ ብላ እኔ ጋር መጣ ነበር። ጭራሽ እሷ እኮ አታፍርም። እኔም ጋር እኮ መጣ ነበረ። እና ምን አልካት እንዴ? ምን እላታለሁ? ያቺ ፌስታል አስታውስካት አይደል? በቢጫ ቀየርኩና ልብሷን አስይዤ ሹልክ ብለሽ ውጪ አልኳት። ተይ አንተ ደግሞ እንዴት ይሄንን የመሰለትኝን ታስመልጠኛለህ? ወይኔ ጓደኛዬ ምን አባቴ ላድርግ? አንተ እኮ ስራ ነህ፣ ቢዚ ነህ። በስንት ነገር ያንከራተትኩ አይበቃም? ለነገሩ ፊቷ ምን እንደሚመስል ቢሮ ስትመጣ ይቻታል። ግን ለመሆኑ የት የምትሄድ ይመስላል? ምን የምትሄድበት ታጣለች? የወለድ አይጥል አይደል የሚባለው? ወደ እናቷ ነው የምትሄደው፣ የፈረደባቸው እናት። አሁን ግን ሄዳን ምን ትላችሁ? ወይም በእናትህ ማ ቤት እኮ ነች። ስማ ውሸት የሚያልቅባት ትፈበርከዋለች። ይሄን ውሸት አንዱን መዘዝ አድርጋ የሆነ ነገር ትላቸዋለች። አለቀ በቃ። ለነገሩ እውነቱን ነው እባክህ። ለማንኛውም አሁን ጓደኛዬ አዲስ ህይወት እንደ አዲስ ትጀምራለህ። እውነት ዘኪ፣ በዚህ ጉዳይ ላይ አንተ ባትኖርበት ኖሮ ምንም ውጤት አይመጣም ነበር። ለዛም ደግሞ በጣም አድርጌ አመሰግናለሁ። ኧረ ዝም በል በእናትህ። አንተ ደግሞ እንዴ ጓደኛ አይደለ እንዴ እንደዚህ ትላለህ? ኧረ ዝም በል በእናትህ። ተው እንጂ የምሬን እኮ ነው። በህይወቴ ውስጥ እንዳንተ አይነት ምርጥ ጓደኛ፣ ምርጥ ወንድም፣ ምርጥ ሰው ስላለኝ ደስተኛ ነኝ። እውነት አመሰግናለሁ። ምንድን ነው
እዚህ እንዳትመጣ አላልኩህም እንዴ? አንተ ምንድነው የምትፈልገው? ወንድሜ ብለኸኛል። እባክህ መቃም ሰው እያጣሁ ስራ ቅጠረኝ። ወንድ ልጅ አምላክ አልቸግረኝ። ምን አልከኝ? ስራ ቅጠረኝ ቸግሮኝ። ስራ ቅጠረኝ ቸግሮኛል። ወንድ ልጅ አምላክ ስራ እንዴት አባቴ ላድርግ እኮ በቀጥረ ችግር የለውም ነበር። ግን አሁን እኔ ባስገባ ሰራተኞቹ ደስ ይላቸዋል። ደግሞ እዚህ ያሉ ሰራተኞች የኔ ናቸው አይደል? እንዳትመጣ አንደኛ እዚህ አካባቢ እንዳትመጣ ብዬ ነግሬ ነበር አይደል? ሁለተኛ ነገር በዚህ አካባቢ አካልህ አይደለም ድምጽ እንዲያልፍ አልፈልግም ብዬ ነበር አይደል? ወንድ ሆነ ችግር ይደርስብሃል። በወንድ ልጅ አምላክ እባክህ ቅጠረኝ። በእናትህ ስራ ቅጠረኝ። ተው በእናትህ ተቸገርክ ወንድሜን እኔ ያለው አንተ ትቸገራለህ። የኔ ወንድም አንተ ቸገረ እኔ ያለው እንዴት ትቸገራለህ አንተ? ወንድሜ እኔ ጋር ገንዘብ ነው አስታወስካት? ቻንድ ሺህ ብር የሰጠኝ ለካ ጭንቅላትህ አይ ታውሯል። ስማ አንደኛ የቆምክበት ከፍታ ሊጥልህ እንደሚችል አለማስተዋልህ አንተን ገደል ከቷል። ሁለተኛ በቆምኩበት ባለፍኩበት ብታልፍ ዝርብት አጠፋል። ገብቷል? ውጣ! ችግረኝ ይላል ችግር አዲስ ነገር አለ? እባክህ ቤቱ ምን ያደርጋል? እሱን እኮ እኔም ነግሬሽ ነበር። እሱም በተራው ፌስታል አስይዞ አባረረሽ አይደል? አሁን ለሌላ ሳይሆን የፈለግኩ መፍትሄ ነው የምፈልገው። ቆይ አልፈልግህም ስትይኝ አልነበር እንዴ? ግን ታዲያ አሁን መፈላለግ መቻል አለብን አይደል? ምንም የሌለውን ነጭ ድሃ እኮ አልፈልግም ብለሻል። ምርጫው እኮ ያንተ ነው። ወይ ከኔ ጋር ህይወትን ማስተካከል፣ አለዚያ ደግሞ እንዲሁ እንደገረጣና ወዝ እንደጠፋ መኖር። እሺ እንደማትገጂኝ በምን እርግጠኛ ነው? ስታስበው ከመተማመን ውጭ አማራጭ ያለን ይመስላል? አሁን ደክሞኛል እባክህ። እሺ አሁን የት እንሂድ? የት እንሂድ ማለት ምን ማለት ነው? ያው አንተ ቤት ነው። የምን ቤት? ቤት ከለቀኩ እኮ ቆየው። ገንዘብ የለኝ፣ ነጭ ዳሆኛለሁ እኮ። ምን ቀረኝ? ወይ አንተ ቤት እንዴ? ቀልደኛ። እንደዛማ ሆነ ምን ታደርግልኛለህ? ቢያንስ እናቴ ቤት ሄዳለሁ። እናቴ ሁሉም በራ ለልጇ ክፍት ነው እንዴ? አጣራ